በሳዑዲ አረቢያ በእጽ ዝውውር ወንጀል የተከሰሱ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት የመፈጸም ስጋት እንዳለባቸው ሂዩማን ራይትስ ዎች ገለጸ። ድርጅቱ ባለፈው ወር 13 ሚያዝያ 3 ኢትዮጵያውያን በሳዑዲ የሞት ፍርድ እንደተፈጸመባቸው መረጃ እንደደረሰው ገልጿል። በአሁኑ ወቅት በከሚስ ሙሻይት እስር ቤት ውስጥ የሚገኙ ሌሎች 65 ያህል ኢትዮጵያውያን በተመሳሳይ ወንጀል የሞት ፍርድ ተፈርዶባቸው ቀናቸውን እየጠበቁ ይገኛሉ። ሞት ከተፈረደባቸው መካከል አብዛኞቹ በሰሜን ኢትዮጵያ ትግራይ ክልል በነበረው ጦርነት ምክንያት ከሀገር የተሰደዱ ናቸው። አብዛኞቹ ታሳሪዎች ጫት ይዘው በመገኘታቸው የተከሰሱ ሲሆን ጫት በሳዑዲ እንደ ከባድ እጽ ተቆጥሮ በሞት ያስቀጣል። ታሳሪዎቹ ጫት መያዝ በሞት እንደሚያስቀጣ ግንዛቤ አልነበራቸውም። አንዳንዶቹም በደላሎች ተገደው የያዙ ናቸው። ታሳሪዎቹ በቂ የሕግ መከላከያ ጠበቃና አስተርጓሚ እንዳልቀረበላቸው እንዲሁም በምርመራ ወቅት እንግልት እንደደረሰባቸው ተመላክቷል። እስረኞቹ ምንም አይነት የቤተሰብ ጉብኝት እንዳልነበራቸውና ከቆንስላ ጽሕፈት ቤት ኃላፊዎች ጋር የመገናኘት እድል አላገኙም። የሞት ቅጣቱ እንዲሰረዝ ጥሪ የቀረበ ሲሆን እንደ አውሮፓውያን አቆጣጠር በ2025 ብቻ 356 ሰዎች በሳዑዲ አረቢያ በሞት ተቀጥተዋል።